ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ፣ ዘራችሁ ይባረክ። ውድና የተከበራችሁ ቤተሰቦቼ እንኳን ወደ ምስራቅ ልኑር ለልጆቼ ቤት በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀመሩት። ዛሬ ይዤላችሁ የመጣሁት የሳማ የጤና ጥቅሞች ነው። ሳማ እንግዲህ በየአካባቢያችን በየአጥር ጥጉ የሆነ ረግረጋማ ቦታ ውሃማ ቦታ ላይ የሚበቅልና በጣም ብዙውን ጊዜ ማለት ነው አያቶቻችን ከገብስ ጋር አድርገው ምን ይሰሩት ነበር። የሳማ ወጥ ይሰራል አውቃለሁኝ ማለት ነው። አሁን ግን ጠቀሜታው ምን ያህል እንዳለ እኔ ራሴ እዚህ ለኩላሊት ጠጠር፣ ለኩላሊት በጣም እንደ ሻይ አፍልቶ መጠቀም እንዴት አይነት ፍቱ መድኃኒት እንደሆነ ከዚህ አረብ ሀገር መጥቼ ነው ያወቅኩት ማለት ነው። የሳማ ቅጠል ስለሚበስል በጥንቃቄ ስለሚለበልብና ስለሚለበልብ በጥንቃቄ መሰብሰብ ያስፈልጋል። ሳማ በሀገራችን በደጋማው አካባቢ በእንጀራ በሙያነቱን የሚያውቁት ሰዎች ይጠቀሙታል። አሰራሩ ለጋ ቅጠል ተቀንጥሶ ለአምስት ደቂቃ ያህል በፈላ ውሃ ይቀቀላል። የተቀቀለበትንም ውሃ ይጠጣል። ከዚያም በጭልፋ ወይንም በእጅ ከገብስ ዱቄት ጋራ ይታሻል ወይም ይሰለቀጣል። አይገርምም? መልሶም ከጥላዩ ውሃ ጋራ ተለውሶ ጨው ተደርጎበት ይንተከተካል፣ ይበስላል። ይህም ለእንጀራ ማባያ ይሆናል። ለመድኃኒት ሲሆን በዚሁ አይነት ከተዘጋጀ በኋላ ጨውና ማር ይጨመርበታል። ብቻውንም መጠጣት ነው። ሌላውም ለመድኃኒትነት ዝግጁነት ሳማውን ከማበቡ በፊት ቅጠሉን፣ ስሩን እና ዘንግ መሳዩንም ቀጫጭን እንጨቱንም ለቅሞ ይደርቅና ይወቀጣል። ይህንን ዱቄት በመበጥበጥ መልክ በመበጥበጥም እንደበሱ በመምታትም ከማር ጋራ ወይንም ከቅቤ ጋር አዘጋጅቶ መጠቀም ነው። ሳማ የሚሰጣቸው የጤና ጠቀሜታዎች ከብዙዎቹ እነኚህ ምንድን ናቸው? ለኩላሊት ችግር፣ የደም ስኳርን ለመቀነስ፣ ለጣፊያ መድማት፣ ለሰውነት ውስጥ ቁስለት ወይንም ደም መፍሰስ፣ ለምግብ መፍጨት፣ የሰውነት ክፍሎችን ለኪንታሮት ቁስለት፣ ለማህፀን፣ ለሽንት ቧንቧዎች የደም ግፊት ለመቀነስ፣ ለጨጓራ አንጀት ቁስለት፣ ለደረት ህመም፣ በሰውነት ውስጥ የሚገኙ አላስፈላጊ ፈሳሾች፣ ለልብ ድካም፣ ለፊኛ ህመምና ለሽንት ማስማጥ፣ ለኩላሊት ጠጠርና ለጉበት ህመም ለዚሁ ሁሉ በፈላ ትኩስ ውሃ ውስጥ ተጨምሮ እንደ ሻይ ተፈልቶ ከማር ጋራ ብንጠቀመው ይመረጣል። ለብርድ፣ ለቁርጥማት ወይንም ለነርቭ ህመም በቂቤ ተለውሶ ይታሽበታል። ለቁስለትም ቫዝሊንም ተለውሶ ይቀባል። አይገርምም? ብዙውን ጊዜ እኛ አያቶቻችን ቅድመ አያቶቻችን ማለት ነው እኔ አሁን አነባበቤን እንኳን አስተካክዬ ባይሆን ምን ያህል ጠቀሜታ እንዳለውና ጠቀሜታውን ስለነገርኳችሁ እውነት እኔ በጣም ጠቀሜታ አለው። እኔ ያው ያለሁበት አንፃር ሰዎቼ ካሁን መጡብኝ ካሁን እንዲሆንኩ እያልኩ ስለማነበው ነው እንጂ ግን ሳማ በጣም ጠቀሜታ አለው። በጣም ጠቀሜታ አለው። እኔ እዚህ ሀገር ከመጣው ነው እንደ ሻይ አፍልቶ መጠቀም። አንዳንዴ አለፍ ብለን ቀይ ሻይ ብቻ ከመጠጣት፣ አረንጓዴ ሻይ ብቻ ከመጠጣት፣ ቅርንፉድን ብንጠጣ፣ ቀረፋ ብንጠጣ እየቀያየርን ማለት ነው። ሳማውን አፍልተን ብንጠጣ፣ በሶ ብላ አፍልተን ብንጠጣ፣ እንትን አፍልተን ብንጠጣ፣ ስጋ መጥበሻ ምን ያህል ጤናማ ኑሮ ናና
አፍልተን ብንጠጣ ምን ያህል ጤናማ ኑሮ እንደምንኖር ታውቃላችሁ? ውድ እና የተከበራችሁ ቤተሰቦቼ ከሞላ ጎደል እንግዲህ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ።